ጴጥሮስ እየሰመጠ ሲሄድ ምንድነው ያለው? እጄን ያዘኝ ጌታ፣ እጄን ያዘኝ ያለው። የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም። ሪንትሪሊቢስ ይላል። ሪንትሪሊቡሱን ተውና እጄን ያዘኝ አረቄ በጠጣን በዳንተ ጀመረ ነዳኝ ወደ ቤቴ ያንደረደረ ይሸጣል ዘበና መንገድ አሳማሪ አውራ ጎዳና ልትጨፍሪ ትችያለሽ። እኔ ቸርች ውስጥ ምን ይባላል? ወራዳ ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? አብዛኛው ከኦርቶዶክስ የመጣ ስለሆነ ሁሉ ሄዶ መጨረሻ የጥሮታውን ጊዜ ነው ለእግዚአብሔር የሚሰጠው። ትንሽ እንኳን ለአይምሮ ለአፍ አይቀፍ በስመ አብ ወወልድ ወመንፈስ ቅዱስ። ምነው አንተ እንደ ብርዱ ሲሆን እሺ ምች ቢያጠናፍሮት በኋላ የማን ያለ ሊሉ ነው? ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ መዝናኛ ቻናል። ሌትስ ጎ። የዚህ ዘመን ጴንጤ ደግሞ መንፈስ ቅዱስ ተቀበልሃል በለው ረሰረላ በስ ይላል። ዝም ብሎ አልተቀበልኩም በል፣ ካልተቀበልክ አላቅም በል። አይታል ጴጥሮስ እየሰመጠ ሲሄድ ምንድነው ያለው? እጄን ያዘኝ ጌታ፣ እጄን ያዘኝ ያለው። የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም። ሪንትሪሊቢስ ይላል። ሪንትሪሊቡሱን ተውና እጄን ያዘኝ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ። አገባሽ? አላገባውም። ምን ሆንሽ? የለም ኬት ይመጣል። እኔ ከሙስሊም አቤት ምንድነው ጣጣ የምትቀላቀዩ? የት ነው የተሰወርከው? አዎ የኔ የተደበከው ማጃና ሞራቲ ጋር አንቺ እኮ ፊት ሳሳዩሽ አትቻ ኦን ኦፍ ሚል አየም ያለ ሰው ያለ እውነት ነው። የጃንጃ አታሽካብጪ የለም ብለሽ ደግሞ እንዳትርቂ መሀል ላይ ጭላንጭል አለው እያለ ብልጭ ድርግም የሚል የሆነ ሰው ያለ። አረ በስመ አብ በጣም ይገርም ነው። ኦን ኦፍ የሚለው ሰውዬው ባልሽ አይደል? ኧረ እባክሽ ደግሞ አንቺ ይሄንን በምን አወቅሽ? በጣም ጥቂት ኢትዮጵያ ውስጥ ትኖሪያለሽ። እሺማ በቅርብ ጊዜ ታገቢያለሽ። ኢትዮጵያ ውስጥ አትኖሪም። አሜን በኢየሱስ ወሰርኩኝ። 4 ልጆች ትወልጃለሽ። የመጀመሪያ ልጅሽ ወንድ ይሆናል። ቀጥሎ ሴት ትወልጃለሽ። ከዛ ሴት ትወልጃለሽ። መጨረሻ ወንድ ይሆናል። አታረግዙ። የምትወልዱትን ልጅ ማወቅ ከፈለጋችሁ እዚች ሴትዮ ቤት ጎራ ማለት ነው። አሁን ምን እናገራለሁ? ኢየሱስ ወርሞ የባሰው በጠነት ሰማይ ቤት ሄድኩና አንድ ቀን የተጻፈ ጽሑፍ በአማርኛም በእንግሊዝኛም አይቻልም። በኦሮምኛ በአፋን ኦሮሞ ነው ያለው። አዎ የሞይ ለቅሶ መልሶ መላልሶ አለ ተስፋ ተበጀ። አንድ ቀን ኢየሱስ በአማርኛም በእንግሊዝኛም በሌላ ቋንቋም ለኔ ተናግሯል። በኦሮምኛ ስለሚናገር ኢየሱስ ወርሞ የሰይጣን ፈረስ መሆን አንድ ቀን ድምጽ ሲሰማ በኦሮምኛ ስለሰማ በጣም ፐርፌክት የሆነ ኦሮምኛ እጉን የጠበቀ የአፋን ኦሮሞ ከሱ ስለሚሰማ ኦሮሞ ነው አልኩ። እኔ ባንተ አልስቅም፣ ልሞትልህ ባንተ አልስቅም። ሰው እንዴት በበሽታ ይስቃል? አይሳቅም። ለምን ደሃ ሆንኩ ብለህ መጠየቃል። ኢትዮጵያ ውስጥ ስለተወለድክ ይልሃል እኮ ጂኒ። እናትና አባት ደሃ ስለሆኑ ነው ይላል። እማትጠይቅ ከሆነ ቀንበር ነፃ አትወጣም። መጠየቅ አለብህ። ዋይ መጠየቅ አለባችሁ ባለው መሰረት እነሱን ብንጠይቃቸው ለምን እንደዚህ እንደሚያደርጉና ለምን ህዝብን እንዲህ እንደሚያጭበረብሩ ብንጠይቃቸው መልሳቸው ምን ይሆናል? በሳ የምትባል ሴት ታውቃለህ? አውጥቻለሁ አግብቼ። በሳ የምትባልና መሰረት የምትባልስ? የአንድ ሰፈር ልጆች ናቸው። እሷም ያንተ ሚስት ናት።
እሷንም አግብቼ አባረር። ኧረ ተው አንተ ልጅ ተው እባክህ ተው። ከዛች ደግሞ ወጣህና መዲና ጋር ገባ። እውነት ነው። ሶስተኛ ነች እሷ። አንተ ምን ሾርጣን በእናትህ ምን አይነት አስተሳሰብ ነው ያለ? ደግነሽ የምትባል አያለሁ። አራተኛ ሚስቴ ነች። ነውኒ አንተ ኮርማ አይደለ አላስቀጠቀጠህ ምን አባቴ ልሁን? እሺ የሚገርመው ደግሞ ማታም አንድ ላይ ነው ያደራችሁት። አቤት ቅሌት! የሚገርመው የበላችሁት እራት ማታ ድንች ነው። እውነት ነው። አይ ኪሳራ ምን ነው ፈጣሪ ምን ነው እንደው ምን አረኩ? በሄደበት እንደ ውሻ ነው። የትኛውም ቦታ ነው በቃ ሴቶችን ካገኘ መንፈስ ዓለም አሰራር ውስጡ ላይ መንፈስ አለ። ሴቶች ጋር ዝም ብሎ ነው የሚተኛው። 27 ሚስቶች አሉ። ኧረ ወንድም አሁን እህቶቻችን ላይ እንዲህ ይደረጋል። የውሻ መንፈስ እየጨውክ እንደ ውሻ እንዴ አልበዛም እንዴ? እውነቴን ነው። እንደ ውሻ እየጨውክ አልበዛም ወይ እንዴ? እንደ ውሻ እያጓራ ህይወቱን ለቀህ ትሄዳለህ። እሺ በቀን ውስጥ ራሱ ከሜተኛው 10 ምናምን ሰዎች ናቸው። እውነቴን እኮ ነው። መሰናከል እኮ ነው። ሰው እኮ አይደለም። የሰው አይሆንም እኮ። ይኸው እንደ ውሻ እያጓራ 3 ጊዜ ወይኔ በላቸው። ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው መጠየቅ አለብን። ዋይ እስኪ ጓደኛ ይሄንን አይነት ትዕይንት በመድረክ ላይ ለምን እንዳቀረበ ጠይቅልን። በ2 ዓመት ውስጥ ከኢትዮጵያ አንስቼ ስፔን ሀገር ላይ ወስጃለሁ። በአንተ ምክንያት የኢትዮጵያ ስም ይነሳል ብሎ እግዚአብሔር ለአባት ለታምራት ኪዳን ገብቶለት ይተላለፋል። አሜን። በዓለም ባለው በሁሉም በሶሻል ሚዲያ ይተላለፋል። አለች ዶሮ። አሜን። በ2 ዓመት ውስጥ ከኢትዮጵያ አንስቼ ስፔን ሀገር ላይ ወስጃለሁ። ስማ የኩበቱ ሽታ ናፈቀኝ በጣም ዲያስፖራው ቢልም መቼም አይመጣም። ሁሌም አውደ ዓመት ነው ውዴ ጠረንሽ። እነዚህ ሰዎች መድረክ ላይ እንደሚሰጡት ቪዛ ብዛት ኢትዮጵያ ውስጥ እኮ ምንም ሰው አልቀራቸውም። ሁሉንም ወደ ውጭ ልከው ጨርሰውት ነበር። ከዚህ ሰዓት ጀምሮ ሕያው ጌታ ምስክር ነው የምልህ በወር ያንተ ደሞዝ ወደ ኢትዮጵያ ሲመነዘር አስራት ባታወጣ ግን እኔ እናንተ አስራት ባሰጥ ለዚህ ቤተ ክርስቲያን እኔ እናንተ ታላለቅ። እግዚአብሔር ምስክር ነው የምልህ በወር በኢትዮጵያ ሲመነዘር 4,350,000 ብር። በስመ አብ ወወልድ ወመንፈስ ቅዱስ። አንድ ቀን ሆነ 2 ቀን ሆነ 3 ቀን ሆነ ምንም የለም 4 ቀን ሆነ 5 ቀን ሆነ 6 ቀን ሆነ። እነዚህ ሰዎች ቁጥር አያውቁም ወይስ እኛ ቁጥር አናውቅም ብለው ነው የሚያስቡት? ወዲፍቸው አበስኩ ገበር ጥሩ ነው። ይሄ እኮ ጥሩ ነው። በጣም ጥሩ ነው። እንዴው ምን ሆነህ አንተ? በመድረክ ላይ ከሚሰሩት ውሸትና ከሚያደርጓቸው ድርጊቶች ሙዚቃቸው ሳይሻለን አይቀርም። ስትቅሚ ማለት ነው። እግዚአብሔር ምስክር እኮ ቁጭ ረጅም ሰዓት ነው የምትቀመጥ። ኧረ እባክሽ እንደው ጦር ፍሬ ምን ማለት ነው? ኢየሱስ ጌታ ነው።
ሺሻም ትወስዳለች። ልክ ነው። እግዚአብሔር እንደዚህ ብር የሚል ድምፅ ያለው እንጂ አሁን ያልኩትን ሰምተሻል? አያለው የሚሳብ ጌታን እኮ ነው የምነግርሽ። እና ለማውራት ፈልጌ እንትኑ ጠፋብኝ። ቁጭ ባለችበት እሱንም እየሳበች ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። አመት ወራት በሚቀጥለው በ2015 ወራቶች መካከል የካናዳ በር ይከፈታል። ጊዜ የለኝም ለእንዲህ አይነት ቲያትር ምናምን። መጀመሪያ ሰብሰብ በይ በሏት፣ ልጁን ታይ በሏት። ሂጂ ምን ትላለች እቺ? ምን እቺ? እግዚአብሔር ደግ አይደል? ነግሬያት ነበረ። ምን አረብ ሀገር የሚሄድባቸው ሰዎች ወደ ካናዳ ሊያስጨርሱልኝ ማለት ነው እያወሩኝ ነበርና ነግሬያታለሁ ለሱ ምን ካናዳ እሄዳለሁኝ እና ለኔ ነግረሽኛል? ሁሉ የአማራት ሴትዮ ገበያ ወጣችና አሉ አዋጅ ሆነባት አለ ያግሬት ሰው ይናት በመንፈሴ ማሩስ ይተባካ። አሜን። አሁን አንተ መቼ ነው ማግባት የምትፈልገው? እግዚአብሔር ያለው አዲሱ አመት ላይ እጅ ላይ እሺ ኢየሱስ በአዲሱ አመት ላይ ኒው ይር ያ በለው እንግሊዘኛ ታምናለህ? አምናለሁ። ከሻክሶ ሊፈጠር ወደ ከሌላ ሀገር ሊፈጠር እኔ ምችምታ ብርድምታ የትም ይሁን ኢየሱስ ጌታ ነው። በጌታ እንዳመንክ ልጅቷ አሁን ወደ አንተ ትራንስፈር አደረኩት። አሜን። መድኃኒዓለም ብቻ አንተ ነው ብቻ። እኔ እኮ ልጅቷ እያየ ነው። በምን ይሁን በመንፈሳዊ ዓለም ላይ አሁን መታየት ይሁንልኝ ለኔ። ወረኛ ቀዳዳ ቶሪናፋ ኡሩምባ ቦትራፋ ከብዙ አመት በፊት ነበረ መሞት የነበረብሽ፣ እግዚአብሔር አመት ጨመረልሽ። አሜን። እውነት ነው። የእግዚአብሔር ሰው ሰላም ይንሳሽ። ወገብ ዛላሽን እንቀለው። ሰው ሁለቴ ከመኪና አደጋ አምልጫለሁ። ገደል ውስጥ ገብቼም ተርፌያለሁ። ምንድነው የሚሉት? ገደል ውስጥ ገብቼ ቱቦ ውስጥ ገብቼ እሷን ሴት ጤናዬ ልበል? አይ ፈጣሪ ምንድነው ግን የምታሳየኝ? እዬ አይዞህ ኢየሱስ የጭንቅ ጌታ። ስምሽ ማን ነው? ጤናዬ እንዴት ያለው ላምነህ በእናት ገንፎ። ፓስተሮቹስ የሚያገኙት ጥቅም ስላለ በዚህ ልኩ መድረክ ላይ ወጥተው ይዋሹ። ታዳሚው ግን ለምንድን ነው እንደሚዋሸው? ወደ አሜሪካ ሄዳለሁ። እኔ ወደ አሜሪካ ሄዳለሁ። ቤተሰቦቼን እዛ ሆኜ ዶላር እልካለሁ። አሜን አሜን። ያው ኤንጂኦ ትከፍታለሽ። አሜን። አሜሪካ ሆነሽ ኤንጂኦ ትከፍታለሽ። አሜን። ሐሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። አሜን። ሶስት ሀገር ፕሮሰስ አለብኝ ተንብይብኝ። አሁን አሜሪካ፣ ካናዳ እና ደቡብ አፍሪካ። አሁን ፕሮሰስ ላይ ነሽ? መሄድ ፈልጋለሁ። ደግሞ አሪፍ ቀን የመጣሽ። በዚህ ቤተሰብ በጊነስ ቡክ መመዝገብ አለባቸው። እንዴት? ምክንያቱም ዋናውን ቀብረው እንግዲህ ልጅ በማሳደጋቸው ዛሬ በቃ የመጨረሻ ብዬ መቀባት አለብኝ፣ መሄድ አለብኝ፣ ደግሞ ማግባት አለብኝ ብዬ ነው። አላገባሽ? አላገባው። ልጥራው? አለ ጥራው በኢየሱስ። ደግሞ ታውቃለህ እኔ ባል ስጠራ ዝም ብሎ አይደለም የምጠራ፣ ቦይዝን ነው የምጠራ። አንተ ብጥር ዝም ልበል እባክህ። ምድር ይስማ ሰማይ ይስማ። አይ ላቭ ዩ ሶ ማች። አንቺ ዝም በስቲ ከዛለሽ እንዴት ነው? ምድር ይስማ ሰማይ ይስማ። አይ ላቭ ዩ ቱ። እናንተ ፍቅር እንደ እግዚአብሔር ሰው እኔ በጣም እኮ ነው የምወድ። እኔ ራሴ ቃሉን ይሄ ነው ብዬ አውጥቼ መናገር እያሳፈረኝ ነው። እንግዲህ በዛ ሰዓት ላይ የራሳቸው የሆነ ዓለም ውስጥ ነው ያሉት እነሱ የሚል ነገር ሁሉ ድምጽ ወይኔ ይሄን ድምጽ ሁሉ ሲሰማ ወይኔ እኔን ትንፋሼ ቁርጥርጥ በል ብዬ ነው ያዘንኩላት። በእውነት ነው የምልህ። ጓደኞቼ እና አረባ ምን አልጠቅም ምናምን እያሉ ተስፋ ሲቆርጡ እኔ መስታወት እንደዛ አድርጌ እኔ ሐዋሪዩ ሰው ብላክ አሜሪካ ይመስላችኋል? ሐዋሪዩ ነው ሰዎች የሚሉኝ። ወይ አታምር ወይ አታፍር። በጣም ቆንጆ ነኝ። ፊቷስ ቢሆን መድፍ ፊት፣ ኔቨር ማይንድ ዶር ዊንዶ ፊት፣ ሚያየኝ ሁሉ ይወደኛል። ምጣድ ፊት፣ አክምባሎ እግር በላት። ሀገር ሁሉ ዞራለሁ። ሚያምር ባል አገባለሁ ያልኩ ነበር፣ ተፈጸመ።
ሙሽራ የወይና አበባዬ የኛ ሙሽራ ኩርባቸው በእንግሌ አናግራቸው እንጂ። እንግዲህ እናንተ ቤት ሄዳችሁ ከዚህ በኋላ እኔ I am beautiful, I am successful, I am shining, I am blind. ድፍረትና አለማወቅ ካለ ምንም ነገር መናገርና ምንም ነገር ከማድረግ ሰው ወደ ኋላ እንደማይል በዚህ ልጅ ትማራላችሁ። ሴት ጓደኛ አለክ ማለት ገርል የለም የለኝም። ፕሮግራም አውጥቶልሃል ሰይጣን እግዚአብሔር ሳይሆን ሰይጣን ምን እንዳወጣልህ ልንገር ላውራ ትሰማኛለህ? ሰይጣን ያወጣልህ ፕሮግራም ሴት እንዳታገባ ወንድ አግብተህ እንድትኖር። እቺ ሴትዮ መድረክ ላይ ምን እንደምታረግና ምን እያደረገች እንደሆነ የምታውቅ አይመስለኝም። ቀይ ልጅ ናት። ቀይ ናት። ቆንጅዬ ዝምተኛ ምንም በቃ ዝምተኛ ናት። አታጨበጭም አንተ። እኔ እያየኋት እኮ እና ስታወራ ራሱ ተሽኩርመማ ምናምን እንደኔ ምናምን አታወራ ነው። ዝምተኛ በቃ ዝምተኛ። ቀይ ናት። በጣም ቀይ ናት። ቆንጅዬ የእውነት በጣም ቆንጅዬ ልጅ በእውነት ሳይለንት በቃ ማለት በጣም ይወዳታለሁ። ወግቼ ላለ ቆይ መበት ምን ያህል የዋህ ህዝብ እንዳለን የምትመለከቱት በዚህ ቪዲዮ ነው። ሰው ኪሎ መጨመር ፈልጋለሁ። በበሽታው ምክንያት ጠውልግ ያለው ሰውነቴ የለም። በፊት የምለብሳቸው ልብሶች ሁሉ ዛሬ ጥያቸዋለሁ ብሎ ስንት ኪሎ መጨመር ትፈልጋለህ አልከው? አሁን 70 ኪሎ ነኝ። 85 የመጀመሪያው መሆን ፈልጋለሁ አለ። እሺ ከዚህ በፊት የማያደርገውን ሱሪ አድርጎ ነው የመጣው የእግዚአብሔር ሰው። 15 ኪሎ ጨምሮ በአንድ ቀን ውስጥ እግዚአብሔር ሰው ስንት ኪሎ ጨመረ? 15 ኪሎ ጨምሮ በስንት ቀን ውስጥ? በአንድ ቀን ልዩነት ይኸው ለብሶ መጥቷል እግዚአብሔር ሰው። ይሄ ምስክርነት ከመጮህም በላይ ሌላ ነገር እንድናደርግ ያስገድደናል። ዳሜጅ የሆነው አይንሽ የትኛው ነው? ቀኝ። ምንም አያይም። ምንም ሐኪሞችም አያይም አሉሽ? አንቺም አያይም። የሚያየው አይንሽ የቱ ነው? ያዢው እስቲ በደም ያዢው። አሁን በሶፍት ያዢው። እሺ አሁን እታይሻለሁ ነው? አሜን። አዎ እታይሻለሁ። ስንት ብር ቢከፈላችሁ እንደዚህ ያለ የውሸት ምስክርነትን ትሰጣላችሁ? አበራ ሚል ስም ያለው አይ ሀገሬ አንድ አባታ ያለው በጋሻው የሚባል ኦ ማይ ጉድነስ ሄይ ናባጆ ናቦ ምን ማለት ነው ደግሞ? ሸገር ሲቲ ነው። እንሂድ ወደ አዲስ አበባ ይቻላል። እኔ አሁን እናንተን እኮ አዲስ አበባ አይደለም ማየው፣ በመንፈስ ማያችሁ አሜሪካ ነው። እንደው ደፋር ነህ፣ የመጨረሻ ጨካኝም ደፋርም ነህ። ትመለከት የሺ የምትባል ያለው እኔ ነኝ። ዳ በጣም ደፋር፣ የመጨረሻ እዚህ ምድር ላይ ደፋር ዳ ነው። አሜሪካ ማየው አንድ ኡርጌሳ የሚባል ሰው ያለ አይ ፊል ሶል እውነቴን ነው። በጣም ነው ማዝነው፣ በጣም ነው ማዝነው። እስቲ ኧረ እንደው ሰው አለ አይደብራችሁም? ይሄ ሰውዬ ትንሽ ከቆየ ሌላ ነገር አድርጉ ከማለትም ወደ ኋላ እንደማይል ነው። እስኪ የዚህኛውን እንግሊዘኛ ደግሞ ለመረዳት ሞክሩ። Yes. She is seriously sick. Yeah. She have sick. You know what I'm saying? Watagwa. When I pray to, just at this moment, she is free from any disease. Amen. Say amen. How many times they come to me and we have take punch each other together.
ከኔ ምንም ከያት ያለሽ follow me. If you want, may I say something to you today even? In the year of 2017, In the year of 2017, there is no days of. There is no bad information about in the house of Fenjo. Is he your father? my dad is called Andon. Who is Fenjo? I don't know. ግርጣት ደግሞ ይህም ብቻ አይደለም። What kinds of business do I have work? አዳ ቆይ እና ይሄም እንግሊዝኛ ነው ማለት ነው። Do you know ስትል ብርሃኔ? Sorry? ብርሃኔ Brahane is her husband. Your husband? Yeah. ግርጣት ወይኔ You have a cancer? I don't know. I know. I have? Yeah. አይ የፍረንጅ ቀልድ በቅርብ ቀን ውስጥ ማለት ነው አንቺም ራስሽ ማለት ነው አምሮብሽ ብርሃንዬ ካንሰር አለብሽ ብሎ አታረፈው። አቤት እንግሊዘኛ! እንደው ምን አይነት ድፍረት ነው የሰጣችሁ ፈጣሪ። ልትጨፍሪ ትችያለሽ። እኔ ቸርች ውስጥ ምን ይባላል? ወራዳ ጴንጤኔ ይለኛል። ጴንጤኔ ሚሊዮን ይሁን በሚሊዮን ሰው አልቆ በሳት ትቃጠላለህ። ጴንጤ ካልሆንክ ብባል እሳት ውስጥ ከተፈለው ዝም ሊል አልችልም ውለታ አለብኝ ከታናሽነቴ ውድ ያደረገልኝ ተመስገን ከማለት የሚለው ምን አለኝ ባለኝ በቋንቋዬ ማመስገን አለብኝ ዝም ሊል አልችልም ውለታ አለብኝ ከታናሽነቴ ውድ ያደረገልኝ ተመስገን ከማለት የሚለው ምን አለኝ ባለኝ በልሳኔ ማመስገን አለብኝ